እዚህ ጋር የምታዩት ሰውዬ የራሱ ልጆች አግቷቸዋል። ታሪኩ የሚጀምረው እንደዚህ ነው። የአባታችሁ ስም ኦስቲን ዩግን ይባላል። የአሜሪካ ስቴት በሆነችው ኒው ሃምፕሻየር ውስጥ ነበር የሚኖረው። ልጅ እያለ እናቱ ከጨዋታዋ ላይ ጠርተው አያትህ ላንተ የተነበየችው ትንበያ አለ፣ ስታድግ ባለቢጫ ፀጉር ሚስት ታገባለህ፣ 2 ወንድ ልጆችና 3 ሴት ልጆችንም ትወልዳለህ፣ ሴት ልጆችህም የሙዚቃ ባንድ መስርተው ታዋቂ ይሆናሉ ብላ ትነግረዋለች። ኦስቲን ግን በጊዜው ችላ በማለት ወደ ጨዋታው ይመለሳል። ዓመታት አልፈው ኦስቲን እንደተባለው ባለቢጫ ፀጉር ሚስት ያገባል፣ 2 ወንድ ልጆችና 3 ሴት ልጆችንም ይወልዳል። እናቱ የነገረችው ነገር ከልጆቹ የሙዚቃ ባንድ ከመመስረት ውጪ ሙሉ ለሙሉ ይሳካል። ኦስቲን የአያቱን ትንበያ ሙሉ ለሙሉ ማሳካት እንዳለበት ይሰማል። የሙዚቃ መሳሪያዎችን ገዝቶ የሚለማመዱበትን ክፍል እንዳይወጡ መስኮቶቹን በእንጨቶች ዘጋግቶ የልጆቹን ፍላጎት ሳይጠይቅ የሙዚቃ ባንድ መመስረት እንዳለባቸው የቡድናቸውም ስም ዘሻክስ እንደሚባል ወስኖ አስገድዶ ሙዚቃ እንዲለማመዱ ያረጋቸው ጀመር። እህትማማቾቹ ቤት ውስጥ ተዘግቶባቸው ሙዚቃቸውን እየተለማመዱ ብዙ ዓመታቶችን አለፉ። አባትየው ሲሰማቸው ዝግጁ ስለመሰሉት ትንሽ አዳራሽ ውስጥ ሰው በተሰበሰበበት እንዲዘፍኑ አረጋቸው። ሰዎቹ ግን አልወደዱትም ነበር። አባትየው ከጠበቀው ጭብጨባ ይልቅ በተቃራኒው የተሰበሰበው ሰው ይስቅባቸው ጀመር። ኦስቲን አሁንም ቢሆን ግን ተስፋ አልቆረጠም። በ1969 አልበም ቀርተው እንዲያወጡ ያደርጋቸዋል። አሁንም እንደጠበቀው ተሰሚነትን ሳያገኙ 6 ዓመታቶችን አለፉ። እህትማማቾቹ አሁን አድገዋል። የአባታቸውን ቁጣ ስለፈሩ ግን አሁንም ሙዚቃቸውን እየተለማመዱ ነው። በዚህ መሃል አባታቸው ኦስቲን ከባድ የልብ ድካም ይዞት ህይወቱ አለፈ። እህትማማቾቹም ራሳቸውን ነፃ ወጡ። ከዛን ጊዜ በኋላ የሙዚቃ ህይወታቸውን አቁመው የራሳቸው ህይወት ላይ ተሰማሩ። ያወጡት አልበም ላይም ተስፋ ቆርጠውበት ነበር። በ80ዎቹ ላይ ግን አንድ ትንሽ የሬዲዮ ጣቢያ ዘፈናቸውን የረፍት ሰዓቱ ላይ እየለቀቀ ያሰማ ጀመር። ሰው ማናቸው እያለ ዘፈናቸው ቀልብ እየሳበ መጣ። አንድ የሙዚቃ ድርጅትም እህትማማቾቹን ጠርቶ ድጋሚ በሱ ስር ይህን አልበም መልቀቅ እንደሚፈልግ ተስማምተው አልበሙ ይለቀቃል። የእህትማማቾቹ አልበም ፌመስ ሆነ። ሰዎች ወደዱላቸው። በትላልቅ አርቲስቶች ሳይቀር ተደናቂነትን አገኙ። አያትየው የተነበየችለት ነገር በመጨረሻም እውነት ሆነ ማለት ነው። ዘፈናቸውን መስማት ከፈለጋችሁ እዚህ ቲክቶክ ላይ ዘሻክስ ብላችሁ ሰርች ብታረጉት ይመጣላችሁ። አዲስ የቴሌግራም ቻናል ከፍተናል። የሚያስገርሙ ታሪኮችና እንደዚህ አይነት ነገሮችም አሉ እንዴ የሚያስብል ነገሮችን ምንለቅላችሁ ነው። በዛውም ቤተሰብ እንሆናለን። ሊንኩን ባዮ ላይ አስቀምጬላችኋለሁ። ገብታችሁ ጆይን ማለት እንዳረሱ። ይመቻችሁ።